ከነሱ ጋር አብረሽ ሆነሽ ሚልሽን አብረሽ እያደረግሽ ስተትሽን እያረምሽ ብትቀጢ ጉዳቱ ምንድነው? ገባሽ? ምንም ጉዳት የለውም። ትጠቀሚበታለሽ እንጂ አትጎጂም። ማርያምን ዛስ ዋይኔ ብዙ ጊዜ የምለው ለዛ ነው። ነገ ምን እንደሚያጋጥምሽ አታውቂም። ግን ደግሞ ጊዜ ሲያልፍ ደግሞ በክብር አለ አይደል? እንደዚህ በጥሩ ሁኔታ ከህዝብ ሳትቀያየሚ ልክ እንዳልሽው አሳልፈሽ ለሌላ መስጠት ነው። በዛ በጣም ጥሩ ነው የተናገርሽው። ማርያምን ጉጂ ይሄ ለሁሉ ምክር ነው። ለውድቀታችን መታፈጥን ያን ነው። ማሮቼ ቲጂ ሂውማን ሄርን ፎሎ አድርጉልኝ። ብራንድ አምባሳደር ነኝ። በአውሮፓ፣ በአሜሪካ፣ በካናዳ ያላችሁ ኢትዮጵያኖች፣ ኤርትራውያኖች ሂውማን ሄር የምትፈልጉ ኦሪጂናል ሂውማን ሄር አላት፣ ትልካለች። ፎሎ አድርጓት ቲጂ ሂውማን ሄርን። ዲስካውንት ስትፈልጉ ከጉቺን የመጣ ነው ብላችሁ ደውሉ። ስልኳ ባይዋ ላይ አለ። ፎሎ አድርጉልኝ ፕሊስ። የምትወዱኝ ሁላችሁ ቆንጆ ሂውማን ሄር አላት፣ አሳይቻችኋለሁ። ተሰፍችን ደግሞ ታዩታላችሁ። ቲጂ ተውሹ እንደ የኔን ያልሹን ቃልኮ ገብቷል። ቤትዬ ቤታዬ እኮ ምንድን ነው? ኧረ አለው ምን እያየሽ ነው? ቅጡ ምኑ ለዚህ ቲክቶክ ላይ እሄድበታለሁ። ኦኬ የአዶናይን ጉዳይ ጨርሻለሁኝ። I don't have any problem. አዶናይ ስላሸነፈ አንቺ ቀጣይ የምትናገሪው ጓደኞቼን ስለሆነ አምልጬ ልውጣ። የራስሽን ሀሳብ ግለጪ። ላጥል ብዬ ምንድን ነበር ያልሽው? ቤታዬ ምን አልሽ ማሬ? ምንድን ነበር ያልሽው? ቤታ እንዳይነካካብሽ ውረጂ። በቃ ማሬ ተይው፣ ሌላ ጊዜ እኔ በጣም ነው ልሄድበት የፈለኩት። አንቺ እንደራስሽ ሀሳብ ማሪ። እኔ ላጥ ልበል። የራስሽ ሀሳብ ነው። ሰው ሀሳብ አልቀባልሻማ አብላይ። እሺ ማሪ ላምልጥ። ውረጅ ቤታዬ። የጓደኛ ጥግ ቤታ፣ የጓደኛ ጥግ። ጓደኞቿ ሊነኩ ሲሉ ከታቸውን እችን ይፍቅር። የጓደኛ ጥግ ቤታዬ። እሺ ባለቀይ ቀሚስ ነው የምልክ። መቼም ባለቀይ ልብስ አልልክም። እሺ አባቴ እኔ ጌታ ለወር አበባ ድምፅ እየሆንኩ ነው አልካሉ። ቀይ በቀይ ለብሰ መነጽር ሁላ ቀይ በአይናችን ሁላ ነው የወር አበባ የምናየው። መነጽር ሁላ ቀይ ደስ ሲል ጽጌረዳው ራሱ የወር አበባ ስለተባለ አበባውን ለማስታወስ ነው አልክ። እኔ አልክ ነው ወሬን የሰማሁት። ምን አባት አመጣለህ? ምን ታሪክ አለክ? ቀይ አበባ ጽጌረዳ አድርገክ ደስ ስትል ለወር አበባ ድምፅ እየሆንከን አየክ። እንደ አንተ አይተክ ነው የወር አበባ የኔ አባት። የኔ ጌታ እንዴት አይነት ጀግና ነክ! ደስ ስትል በቲክታክ አዋርድ ቀን የወር አበባን ያስታወስክ በጣም እንደ ጀግና ኢትዮጵያዊ። የቲክታክ አዋርድ የወር አበባን ያስታወሰ እኔ ነኝ ያልክ ታዋቂ ኢትዮጵያዊ ቲክቶከር። እንኳንም አልመረጡ። ካንተንማ ቢመርጡክ ነበር ጉድ። የወር አበባ ትዝ አለክ? አይተክ ነው የዛን ቀን ትዝ ያለክ? መጥቶብክ ነው ለወር አበባ ድምፅ ሆንከን አንተ። ምኑን ግድፋቱ ነክ አንተ ራሱ ሲያዩ ራሱ ምን ብለክ ራሱ የወር አበባ ነው እኮ የምትመስለው። ድምፅ መሆን አይጠበቅብክም እኮ። ሁኔታክ ራሱ እንዲህ ተጥመልምለክ የወር አበባ ነው የምትመስለው አንተ ራሱ። አንተ መቁለያ እግር ምንድነው ፕላንክ? አልገባኝም። ምንድነው ማስተላለፍ የፈለከው ለትውልድ? ምንድነው ስራ መጣ በመሃሉ? ምን ልታስተላልፍልን ነው አባቴ? እኔ ጥያቄ ነው የምጠይቅክ በጣም በጨዋ ደንብ። ለኛ የወር አበባ ድምፅ እየሆንክ ነው? የሞዴስ ማስታወቂያ ልሰራ ነው? አልገባኝም። ተከፍሎክ ነው ከሆነ የሞዴስ ድርጅት እንትን ነው የምትመስለው። ይሄ በምንድነው ስሎ ሞሽን ነው የሚባለው? በሱ የምትሄድ ሰው ነው የምትመስለው። እስከ ቀዩ ልብስ እንደዚህ እያልክ ማለት ነው። አንተ ድምፅ ሆንከንም አልሆንከንም የወር አበባ እኮ በየ28 ቀኑ ከመምጣት አይቆምም። እምቢ አለን አልንክ፣ እምቢ አልመጣም አለን የወር አበባ ብለንክ ነው ድምፅ ልትሆነን የወጣኸው። ቀይ በቀይ ለብሰክ ምንድነው
አልገባኝም። ስለ ሴቶች ጥቃት ነው? ለምን የወር አበባ አዩ ነው? አልገባኝም። ምንድነው ለወር አበባ ድምጽነት የተፈለገው? እንደዛ ነው ያልከው አሉ። ምንድነው ስለ ወር አበባ ድምጽ ልትሆነን የፈለግከው? ይሄ ቁርጣቱ ሲመጣ የሚያመን ነገር ስለሱ ነው? ንገረኝ እስቲ። እኔ እንደው አድርሱልኝ ለዚህ ሰውዬ። ድምጽ ልትሆነን የፈለግከው ለሚቆርጠን ነው? ሲመጣ ይሄ ወገባችንን ለሚያመን መቀነት ነገር አጨምርበትም ነበር። የወገባችንን ሲያመን ሽምቅ አድርገን የምናስረው ነገር አለ ነው። የወር አበባ አይምጣ ነው አይምጣ። እስኪ የገባው ሰው ኮመንት ላይ ጻፍልኝ። አይምጣ ነው እያልክ ያለከው እንዴት ነው? ድምጽ አኳኳንክ እኔ አልገባኝም። ስላልገባኝ ነው። በክፋት አትውሰድብኝ ሰውዬ፣ አትውሰድብኝ። የሞዴስ ማስታወቂያ ነው ምንድን ነው? እውነት በዛ ልክ ለሴቶች አስበክ ተጨንቀክ ምናምን ከሆነ እኮ ስለ ወር አበባ ሳይሆን በጣም ብዙ የሚደፈሩ ሴቶች አሉ፣ ህፃናት አሉ ኢትዮጵያ ውስጥ በደል የሚደርስባቸው የሚገቡ ስለ ወር አበባ ድምጽ ልትሆን ቀይ በቀይ ለብሰክ ይመጣው ወይስ ሌላ ልታራምድ የፈለከው አጀንዳ አለ? ከወር አበባ ጋር አስታከክ። እኔ አሁን ግልጽ ስላልሆነልኝ ነው። በህይወት ዘመን ለወር አበባ ድምጽ ለመሆን ነው ብሎ ከሆነ ሴቶቹ በሴቶቹ አያምርም ነበር። ለአንተ ለምን አልገባኝም። አንተ ለምን የኔ አባት፣ ለምን የኔ ጌታ፣ ለምን አባቴ፣ ለምን ምንድነው ፖይንትክ? ምንድነው ልታስተላልፍልን የፈለከው ነገር? በዛ ሁላ ሰው መሃል የወር አበባ ቦታ ቀየረ። ፍቅሮች ቦታ ቀይሮ ነው የመነጽረክ ቀይነት፣ እሱንም ለወር አበባ ነው አልካሉ። የወር አበባ ቦታ ቀይሮ ነው እንዲህ በአይናችን ሆነ እንዲህ የምናየው። ቫላንታይንስ ዴይ መስለክ ቀይ በቀይ ለብሰክ ይህን ሰውዬ ጠይቁልኝ። እኔ ምንክም አልገባህኝም። አንተ ምንህም ያልገባህኝ ሰውዬ እንዴት እንደተቀበሉክ ራሱ አንተ 40 ይውልክ እግር ይሄ ምንድነው የሚባለው ወፌ ላላ ዘቅዝቀው የውስጥ እግርክን 40 በኤሌክትሪክ ገመድ ልብልብ አድርገው ነበረ መሸኘት። አንተ እንደዛው እንደመጣው ሞዴስ ማስታወቂያ እየሰራክ በጣም እኮ ሞዴስ የማያገኙ ገጠር ውስጥ ያሉ ብዙ እህቶች አሉ። ሞዴስ እንኳን ማግኘት የማይችሉ ስለ ወር አበባ እንኳን እውቀት የሌላቸው ህፃናቶች ገጠር ውስጥ የሚኖሩ እዛ ሄደክ አታስተዋውቅ ነበር? አትሰራም ነበር? ጤነኛ ናችሁ? ለትውልድ ምን እያስተላለፋችሁ ነው? ምንድነው ለትውልድ እያስተላለፋችሁ ያላችሁት? ምንድነው ለህዝቡ እያስተላለፋችሁ ያላችሁት? እኔ አልገባችሁኝም ነው ወይስ እንደዚህ አይነት ነገር በይፋ ኢትዮጵያ ውስጥ በቃ ማለት ይፋ ሆኗል? እውቅና ተሰጥቶት ተቀብላችኋቸው ነው? የተራበ አንዴ በልቶ ማደር ያቃተው ህዝብ ባለበት አገር ላይ ለልብስ 3 ሚሊዮን አወጣው። ደብተር መግዣተው ከትምህርት ቤት የቀሩ ህፃናቶች ባሉበት አገር ላይ 3 ሚሊዮን ለልብስ። አንድ ደግሞ አለሽ በጣም እንደው ውይ አንቺስ በኢየሱስ ስም አንቺስ እንደው ያንቺ የኔ ፍቅር ሽፍንፍን ብለሽ አይንሽ ብቻ ነው እኮ የሚታየው። አይንሽን ራሱ አትሸፈኝም ነበር? አለባበስሽ በስማ አንድ ነገርሽ አይታይም። ሽፍንፍን ብለሽ ቲክታክ አዋርድ ነው እንደሰው ትንሽ ገለጥለጥ እንኳን አትይ። ምንሽም ሳይታይ እንደዛ ጅቡን ቡን ብለሽ የኔ እናት አይንሽን ሁላ ተሸፈነሽ የመጣሽው ልጅ አይንሽ እንኳን አይታይም እንደዚህ ተሸፍነሽ። ማሪ ምን ሆነሽ ነው? ትንሽ እንኳን እንደዚህ ጡትሽ ጋር እንኳን ገለጥ አታደርጊም?